በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ወዳያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እና በጣም ደህና ነን። እግዚአብሔር አምላክ የተመሰገነ ይሁን። ክብር ይስፋ። መድኃኔዓለም እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። አሜን። ውድ የወለተ ማርያም ተከታታዮች ዛሬ የመብርሃንን ዝክር የሚዘክሩትን እንደዚህ ይዘናል ማለት ነው። ከደብተሩ አውጥቼው ነው። ወለተ ኢየሱስ 4000፣ ወለተ ኪዳን 8550 ብር፣ ጸጋ ስላሴ 3000፣ ወለተ ገብርኤል 8000፣ ዓመተ ስላሴ 10000፣ ወለተ ማርያም 9090 ብር፣ ወለተ ማርያም 4000፣ እህተ ጊዮርጊስ 6520 ብር፣ ወልደ ጊዮርጊስ 12000፣ ፍቅርተ ማርያም 20000፣ ፍቅርተ ማርያም 20000፣ ወለተ ኪሮስ 10000 ብር። ሁሌ መዘክርነታችን ናት። ወለተ ሰንበት 7300 ብር፣ መንበረ ማርያም 21000። ትልቁ ሚና የተጫወተችው እህታችን እንዲሁም እግዚአብሔር ያቀኛል ያለች አንድ እህቴ በዋትስአፕ የላከችልኝ 8729 ብር። እኛን እግዚአብሔር ያቀናል ብላለች። እግዚአብሔር ያውቃቸዋል። በርግጥ ወለተ ሰማዕት 3 ዳቦ፣ ወለተ ማርያም 2150 ብር፣ ወለተ ማርያም እና ወለተ ሚካኤል ጓደኛሞች ናቸው 9411 ብር አድርገው ከዚህ ብር ላይ የተረፈውን ለየአንዳንድ ነገር ነበር እስካሁን የምናውለው። አሁን ግን በስፋት እመጣላችኋለሁ። አንድ ሕፃን ልጅ በሞትና በሕይወት መሀል ያለ በጣም የሚያምር ግን የልብ ኬዝ አለበት። የግል አልተጠየቀም። የመንግስት ግን ጥቁር አንበሳ ሄዳ ሪፈር ተብሎላት እስከ 30 ሺህ ብር ትጠይቃለች። ግን የመውጫ መውረጃ የምን ሌሎች ሳይደመሩና ማክሲመም ከ60 እስከ 70 ወይም እስከ 100 ሺህ የሚያስፈልገው በትንሽዬ እርዳታ ነገር ግን ያ ልጅ ከህይወት የሚተርፍበት ነውና ምን አስቤያለሁ፣ ይሄን አስቤያለሁ። ምን ትሉኛላችሁ? ከመቤቴ ዝክር ይሄ ለእንጀራ፣ ለውሃ፣ ለትራንስፖርት፣ ለሰራ እያንዳንዱ ተደምሮ ይወጣለትና በሬው ማን የገዛው? በሬውን ትልቁ ሚና የተጫወተው ወለተ ማርያም ሚስቱ ናት። ኢየሱስም ደግሞ ዮናስ ይባላል። እኔ እንኳን አይደለም በሬ መግዣ ስጋ እንኳን ገዝቶ መዘከር እያሳሰበኝ ነበረ። ብዙም ተሳታፊ የለም እያልኩ አሁን ሁሉም በኋላ ላይ ሲሳተፍ ነው እንጂ ልቤ ይረጋውና እንዴ በሬ ይሄን ብር ልኩ እኔ ለብዙ ነገር የሚያከፋፍለው መስሎኛልና ለምን ላርገው ስለው እንዳረግሽ አርገው በሬ ልግዛበት ስለው ደስ እንዳለሽ ብሎ ሙሉ በሬውን የሸፈነልን ወንድማችን ዮናስ ነው። ከነሚስቱ ልጆችን ይባርክልህ፣ ቀሪ ገንዘብክን ይባርክልህ። በእውነት መብርሃን ቤትክን፣ ትዳርክን፣ ህይወትክን፣ ልጆችን ሁሉ በበረከት ትሙላለህ። በእውነት በጣም ነው ደስ ያለኝ ዛሬ። ደስ ብሎኝ በጣም በቃ በወቅቱ ገና በእንባ ነበር ቮይስ ሁሉ ሳረግለት የነበረው በጣም ደስ ከማለት የተነሳና በሬውን ሸፍኖልን ይሄ እንዳልኳችሁ ከዚህ ብር የተረፈውና መጫው ማናት እናታችን ኪዳነ ምህረት የዓመት ናት አሁን የካቲት። ያንን ደግሞ ከሚዘክሩት ላይ አድርጌ 100 ሺህ ይፍች 90 ሺህ ይፍች የፈጀውን ይህን ህፃን ካፉ ደምና መገል ነው የሚወጣው። ጡት ብቻ ሲቀምስ እንጂ የሆነ ህፃን ሲበላይቶ እኔ ባለፉት ትናንትና ራሱ መጣ እኔ ጋር ነበረች የማርያምን ስራ ስትሰራና ህፃኑ ጓግቶ እንጀራ ምናምን አብልተነው ደሙና መግሉ እንዲህ ነው ተቀላቅሎ ቡልቅ የሚለው ካፉና ይሄ ልጅ በዚህ እድሜው አሁን ታልታከመ እያደገ በሄደ ቁጥር ብዙ እንትን እንደሚለው ነው። ባሏን ደግሞ እንደ ግዴታ ወደ ግዳጅ ወስደውባት ብቻዋን ነው እያሳደገ ልጅቱ የ8 ወር ሆኖ ነው የወሰዱባት። ከዚህ በላይ አንድ ልጅ አላት። ቤት ተከራይታ የምንኖረው ስራ የላትም ነበር። አሁን ስራ እኛ ጋር እንድትጀምር አድርጊያታለሁ። በጣም በቃ እንዴት ልበላችሁ እኔ የእሷ ሳይሆን የህፃኑ ህይወት ነው ያሳሰበኝ። የአንድን ነፍስ መታደግ ትልቅ ነገር ነውና ከመቤቴም በተረፈው ከኪዳነ ምህረት ዝክር ከሚተርፈው የልጅቱን ነፍስ እንታደጋለን። አምናለሁ ሁላችሁም የኪዳነ ምህረትን ተሳትፋችሁ ደግሞ የልጅቱንም ነፍስ ኪዳነ ምህረትን ዝክር እንደምትሳተፉ መብራን ባወጣችሁ እጥፍ ድርብ አድርጋ ተተካላችሁ። እግዚአብሔር አምላክ ከእናንተ ይሁን። ወዳችኋለሁ። ቀጣይ ቪዲዮ እኔ ፀሐይ ነው አይገልጸውም። እንዴት አላችሁ? ሰላም ናችሁ ወይ? ይኸው እዚች ቦታ ስንት ቀን አደረና ዋለ። ሆዱ አልጠገበም፣ ጭድ አላጠገቡትም። የመብርሃን በሬ ይህንን ይመስላል። በጣም ደስ የሚል ነው። ታ እንዴ ልትወገኝ ነው? እንዴ ታው እንጂ ዛሬ መሄዴ ነው ብለና የሚታረደው ዛሬ ማክሰኞ ነው። ምክንያቱም ነገ ሮብ ስለሆነ በሮብ ምድር አይታረድም። 1 2 ደግሞ ሐሙስ ቢታረድ ስለማይበቃ እዛ ጋር ዘበኞች አያችኋት
እነኚህ እያዘጋጁ ነው፣ አራጆቹ ናቸው እያዘጋጁ ነው። ውስጥ ነው የሚታረደው። ውሃው ምኑም ቦታው በንጽህና ስላለ ውስጥ ነው የሚታረደው። እንግዲህ ያው እንደዚህ ተዘጋጅተናል። እመብርሃን ባወጣችሁት እጥፍ ድርብ አድርጋ ተተካለን። አንድ ወንድሜ ነው የገዛው ይሄንን በሬ። እውነትን ያላሰብኩም ነበረ። እንኳን በሬ ቀርቶ እመብርሃን ምን ነው በስጋ እንኳን እንደዘክርሽ አግዢኝ ነበር ያልኳት። ዛሬ 1 ኪሎ ስጋ ስንት እንደሆነ ታውቃላችሁ? በሬው ስለተወደደና ወይ ዝም ወርሶታል። እዚህ ጋር 3 ቀን አድሯል። የሚገርማችሁ ሁለን ነበር የተገዛው። ዛሬ ማክሰኞ አይደል? ትናንት ሙሏል፣ ዛሬ ምዙ ነው። ሆዱ አሁን እንደዚህ የሆነው ጭድ በደንብ ስላጠገቡት ነው። ጭድ ደግሞ የሚገርማችሁ እንትን የምታያል ጭድ በጣም ውድ ነበርና ይበቃዋል ብለን የገዛው ጭድ ይበቃ አይመስለኝም፣ ግን ይሁን በእርግጥ ተረጋግጧል። እዛ ድረስ አለ እና ወደ ተመልካቾቻችን አንድ ወንድሜ እንዳልኳችሁ እንደው ምን አለ በበሬ በሆነልኝ፣ በሬ ቢሆን በበሬ ካልሆነ እንደው በስጋ እንኳን ባረኩሽ እመብርሃን ያመት ነሽ ባለ። እንግዲህ ጾም ነው። እንደገና ደግሞ ጠራ አልቆ የካቲት እንደገባ ኪዳነ ምህረት ያመት ናት። ነገር ግን በጾም ወቅት ናት። እንደው እመብርሃን እንደው መቼ ነው አንቺንስ በበሬ ወይም በስጋ መዘክርሽ እያልኩ ነበረ። እመብርሃን ፈቅዳ የራሷን ሰው አመታ 101 ሺህ ብር ልኮልኝ በስሙ ይሄን በሬ የገዛውለት እግዚአብሔር አምላክ አላቅም በሰማያዊ ዋጋ ይጻፍልህ። ትልቅ ነገር ነው። ሙሉን የበሬውን ከቨር ያደረገው እሱ ነው ወንድማችን። ምናልባት እኔ ቢኖርብኝ የባራጆቹ የበላበት የጭዱ የምኑ ነው እንጂ ሙሉውን እሱ ነው ከቨር ያደረገው። እግዚአብሔር ያልታሰበ ያልታየ ይስጠው። ባለፈው ለአቡነ አረጋይ ከገዛ ነው ትንሽ ከፍ ያለ ነው በላይ ያንኛው ቅጥቅጥ ነው፣ ይሄኛው ቅጥቅጥ ነው። ያንኛው ደግሞ ቅጥቅጥ አልነበረም። እንደዚህ ደግሞ ቅጥቅጥ የሆነ አልሆነ የሚሉ የበሬው እንትን የስጋ ልዩነት አላቸው ተብሎ ስለሚታሰብ ዋጋቸውም ይለያያል። ማክሲመም ከ10 እስከ 15 ያህል ሺህ ልዩነት አላቸው እንደ ድልበታቸው ማለት ነው። የሚገርማችሁ እኔ ባለፈው እዛኛው ቪዲዮ ላይ ተናግረነዋል። በ150 የተገዛው በሬ ዛሬ 210 210 ምናምን ነው የሚሉት። የሚገርማችሁ ባለፈው ለአቡነ አረጋይ የገዛ ነውና ይሄ ደግሞ አይገናኝም። በቃ ከዛሬ ነገ አታገኙም እንዴ እንኳን አይደለም ለዛሬ ነገር የሚሉ የጧትና የማታ ገበያ እንዳይደለም ነው የሚሉትና ግርም ይለኛል ለምን እንደሆነ። እና ቀጥታ ወደ እርዱ ነው የምንገባው። ተዘጋጅተዋል፣ እየጠበቁኝ ነው። ምሳ አንጥቼላቸው በልተው ወደ እርዱ ሊገቡ ነው። ደህና ሁኑ። ይታረኝ እንዳይወጋችሁ። ራሱ ደንሲ ነው በማርያም በሬ ካራጁ ይውላል ማለት ነው። እግሩ ወይኔ መብራን መሄዱ ነው። እግዚአብሔር ይክበር ይመስገን። ይኸውላችሁ ይህ ገና አሁን የሚመተረው ስጋ ነው። እንደዚህ እየተዘጋጅን ነው። የመብራን ዝክር መብራን እሷ ባልታሰበ ባልታየ ተስጣችሁ። ማሽኑ እንደዚህ እየፈጭን ነው። ትልቅ ነው መፍጫው። ባንዴ እንዲፈጭልኝ እያልኩኝ ስጋው እንደዚህ ይኸውላችሁ። ዘሩባቤል እሱ እናቴ የራሱ ዓለም ላይ ነው እና ስጋችን ይህንን ይመስላል። ይኸውላችሁ ይሄን በጨው ዘፍዝፌው ነው ደሙ በደንብ እንዲተፋ በጨው እንደዚህ ዘፍዝፏል። ይሄን አጥንቱ ነው። ያንኛው ገና እንትን እየተባለ ነው። ይሄ ደግሞ የተከተፈውን ይሄኛው ሳፋው ስለሞላብኝ ዝቀንሽ ነው እንደዚህ መዘፈዝፈው። በጨው ሲዘፈዝፍ ደሙ ይወጣል። እንኳን አይደለም ከውጭ የመጣ ስጋ ቤት ራሱ ታርዶ ቅፍ ነው የሚለኝና በጨው እንደዚህ ዘፍዝፍ አድርገናል። እንግዲህ ይሄን የቀረነን ደግሞ እንከታትፍና ሽንኩርታችን እንዴት ተዘጋጅቷል። እመብርሃን ያልታሰበ ያልታየ ነገር ትስጥልን። በሬውን አርዶ ሰርፕራይዝ ያደረገንን ውሃ እንደዚህ ደርድር ያለውኝ ይሄ 65 ሺህ ውሃ ነው። የኑሮ ውድነት እንዳትጠይቁን ጨምሯል። ውሃ ጨምሯል፣ ድንች ጨምሯል። ምን ያልጨመራል? እግዚአብሔር ይመስገን። ግን እንዲህ መሆኑ አላቆምንምና ውሃ የጋውርጃ ያለውኝ ይዞ መሄደ ውሃ። ይሄንን አሁን ስጋ አጥንቱ ስለማንጠቀሙ እንመለምነውና ልክ እንደ ክትፎ እዛ ጋር እንዳለው እንከትፈዋለን። ክትፎ አናረግም ዘንድሮ በወፍራም ክብ ብለው እንዲበሉልኝ 600 ሰው ነው የታዘዘው። ግን እኔ የምሰራው በ1 ሺህ ብር ድስት ነው። ምክንያቱም ከፍ ብሎልኝ በደንብ አድርጎ እንዲልልኝ ስጋችን ደስ ብሎኛል። ግን በነገራችን ላይ በኪሎ ስጋ ማንጣትና እርግጠኛ ነኝ አሁን በኪሎ ስጋ ቢሆን 3 ነው የሚሆነው። ስላሴ ላይ የተዘከረው አይታችሁታል አይደለ?
ለስላሴ ተዘከረ። እግዚአብሔር ይመስገን። እንዴት አደርክ? ለስላሴ ስጋ የተሰራውን አይታችሁታል አይደለ? ያ እንግዲህ 50 ኪሎ ስጋ ነው። 3 ሳፋ እንኳን በደንብ አልሞላ። የሚገርማችሁና ኪሎ በጣም ስለሚመታ ስጋው እርጥብ ስለሆነ ማክሲመም እቺን የምታል 1 ኪሎ ሊሞላ ይችላል። ገብታችኋል? ስለዚህ የበሬውን ሩብ እንኳን አልወስድም ማለት ነው። ስለዚህ 50 ሺህ 60 ሺህ 70 ሺህ ተከፍሎ ስጋ ከሚመጣ ዛሬ በሬው ተውት በቃ ጮማ ነው አይገልጻም። ደስ ሲል ሳምር ራሱ እና እንደዛ ከሚሆን እኔ ምን ጊዜ የምመኘው 50 60 ሺህ ስጋ በኪሎ ከማንጣት ይሄ ብዙ ትርፋማ ነው። ባለ ጥግብ ብለው እንዲበሉ የ50 ኪሎ የ60 ኪሎ መቶ ውር ነው የሚለው ሲሰራ ሁለቱም ድስት ላይ ሲገባ ምናምን ድስት ላይ ምንም አይደርስም። ከዛ እነሱ ደግሞ በደንብ አድርጎ ስጋ በርግጥ ስጋ ወጥ በቂ ነው የተወሰነ ካለ የግድ ይሄ እንደ ጥብስ በብዙ ባይሆንም ግን እነሱ አመረ ህመምተኞችም ስለሆን ጥግብ ብለው ሲበሉ ደስ ይላል። እግዚአብሔር ይመስገን። ይሄንን ይመስላል እንግዲህ ያው ቢያንስ አሁን በ50 ሺህ በመንሽል እግዚአብሔር ይሄና ይሄ በቂ ነው። በቃ ይሄን ነበር የሚያለው 50 ሺህ ወይም የ50 ምናምን ሺህ ስጋ ማለት ነው። ግን ከዚህ ሁሉ ይሄ በሬ መግዛት ትርፉ ይሄን ሁሉ ታተርፉበታላችሁ። እዛ ጋር ግር የተሰቀለው ይሄ ገና የምንከትፈው ነው እና ይሄ ሲሆን በቃ ሙሉ ጥብስ ሙሉ ብረት ድስት ጥብስ በደንብ አምሮ ይሰራል ማለት ነው። እንወዳችኋለን። ደህና ሆነው ሳይደረግ ስጋ ስላለው ብዛት ዘይት እኮ እንትን በደንብ አገላብጭ ራስ አቅማንቱ ይላል። ገና ስጋው ሳይገባ ባጥንቱ እንግዲህ አጥንቱ ብቻ ገና ተወደለት ማለት እንዴ ነው መታሸት ያለበት። ይሄም አለ የኛ ገና እየገባ ነው ስጋው። ስማሙል አዎ እርጥብ ነው። አይዞሽ እንትናው ሙልት ቢልም ሲፈላ ይጠፋል። አይዞሽ አንድ ሙሉ ደግሞ እንጭ እንዴ እየታጠበ ነገር ልጫውን ይገባል። ያልጫው ይግባ ያንተ ጥብ አድርጉትና እስኪ ምን በስማ ተመስገነች በርቺ ብዙ አልጻች አንቺ ገና ስጋ ሊገባብሽ እኮ ነው ከጥንት በል እግዚአብሔር እንግዲህ ያልታሰበ ያልታየ ይስጣችሁ። ይሄ ነው በቃ እንደ ጥብስ በሉት እንግዲህ ሙሉ መብራት መስገን ታጥቦ ግን እንዴት ነው ደም የሚሆነው? እንዴ ግራ የሚገባኝ ነገር እሱ ነው። ይሄው ደግሞ 4 ጊዜ ታጥቦ በጨው ተዘብዝፎ እንደገና ደግሞ ወጥ ስጋ ምንም ቢታጠብ የሚጠራ ማይመስል አይ ዝንቡማ ዝም ነው ስጋ እየመሰለ እንዴ። ይሄው ደግሞ ድንቹ ካልጫው ጋር የሚገባው አጥንትን ያረግነው መረቅ በጣም እንዲኖረው ብለን እንግዲህም ገና ሊገባ ነው። ይሄን ሴቱ ብቻ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የጻድቃን የሰማዕታት የቅርብ ባለሟሎች ወለተ ማርያም ሚዲያ እንዲሁም ደግሞ በዚሁ በመቄዶንያ የምትገኙ እናቶቻችንና ወንድሞቻችን ጊዜያችሁንና ሰዓታችሁን ሰጣችሁ ሰውና እግዚአብሔርን የምታገለግሉ ወጣት ወንድሞቻችንና እህቶቻችን በሕያው እግዚአብሔር ስም ፍጹም የሰላምታ ቃል እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ በሕያው ሁለቱ ስነ ፍጥረት የተመሰገነ ይሁን። ይህንን ወለተ ማርያም ሚዲያን የምትከታተሉ እህቶቻችንና ወንድሞቻችን እንደው ወደ ዕለቱ ፕሮግራም ከመግባታችን በፊት በዚህ ሚዲያ ላይ ምን እየተሰራ እንዳለ መልካም ነገር ከምድር እስከ ሰማይ የደረሰ ስራ እየተሰራ መሆኑን በእውነት ይህንን ቤት መቄዶንያን አይቶ መረዳት በቂ ነውና በእውነት ይህንን አይታችሁ ለስጋ ብቻ ያይደለ መንፈሳዊ ህይወት መሆኑን አይታችሁና ተረድታችሁ በዚህ ስራ ወለተ ማርያም ሚዲያን ተከታትላችሁ በእውነት የጽድቅ ስራን እንድትሰሩ በእግዚአብሔር ስም እናሳስባለን። ይቲኬ መድኃኒት እንተሐሰስዋ ወወድዋ ነቢያት፣ እነሆ ነቢያት ትንቢት የተናገሩላት ሐዋርያት የሰበኩላት መድኃኒታችን ይችናት። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ላይ የምናገኘው ኃይለ ቃል ነው። በእውነት ስም ይመርሆ ሀበ ግብሩ፣ ስምን መላክ ያወጣዋል ተብሎ እንደተነገረ ሁሉ ይህ ሚዲያ
ወለተ ማርያም ሚዲያ እኔ እውነት ለመናገር እንደው ግራው ገብቶኝ ሁለተኛ ነው የጠየቅኩኝና እውነትም ስሙ ተግባሩን የሚመራው ሚዲያ መሆኑን በዚህ አይተናል ተረድተናል። ከዚያ በላይ ደግሞ ዛሬ የእናታችን የማምላክ የወላዲት አምላክን ዓመታዊ ክብረ በዓል የእናታችን የወላዲት አምላክን ረፍት ምክንያት አድርገው በዚህ ቦታ ላይ ተገኝተው እንግዲህ ከ5000 ያላነሰ ህዝብ እርዳታ እያደረጉ ነው ያለ። ይህ ሚዲያ ደግሞ በእውነት ለማንም አይደለም፣ ራሱ ብቻውን የሚያደርገው አይደለም። ዛሬ እነሱ እንደመርሁ ነው ፊት መተው ተገኝቱ እንጂ በዚህ ሚዲያ ተገኝታችሁ እናንተም የጽድቅ ስራ እንድትሰሩ በእውነት ትልቅ ግብዣ ነው ለእናንተ እየጋበዙ ያለና በዚህ አጋጣሚ እናንተም ተገኝታችሁ ለሌላ ማንም አይደለም የነገ ስንቃችንን ሰንቀን የምንሄድበት ትልቅ ስራ ነውና በዚህ ተገኝታችሁ በእውነት እነሱን አርአያ ያደርጋችሁ ይህንን መልካም ስራ እንድትከታተሉ እንድትሰሩ በወለተ ማርያም ሚዲያ ስም መልእክታችንን እናስቀምጣለን። ይህንን ካል እንግዲህ ይህ ሚዲያ እንዳብነት ሆኖ በዚህ አርአያ ሆናችሁ እናንተም እነዚህን እህቶች ሸር ኮፒ አድርጋችሁ ተከታትላችሁ ይህንን ነገር ለነፍስም ለስጋም የሚጠቅምን ስራ ነውና በምድር በረከት በሰማይ ደግሞ በዚህ የሰራንበትን ዋጋ እናገኝበታለንና በእውነት ይህንን ሚዲያ የምትከታተሉ እህት ወንድሞቻችን በዚህ ሚዲያ ተሳታፊ ሆናችሁ የእግዚአብሔርን ስራ እንድትሰሩ በእግዚአብሔር ስም እናሳስባለን። ይህንን ካል ወደ ኋላ እንገልጸዋለን። ህሊናችንን ሰብሰብ አድርገን አምላካችን እግዚአብሔርን ስለተደረገልን ወለተ ማርያም ሚዲያ ስላደረጉልን መልካም ነገር ሁሉ ህሊናችንን ሰብሰብ አድርገን አምላካችን እግዚአብሔርን በጸሎት እንጠይቀው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ወተማሐፀነ ክህደከ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ወንሲብሐከ ንባርከከ እግዚኦ ወንታምነከ ንገኒ ለከ እግዚኦ ወንትቀነ ለስምከ ቅዱስ ሰግድ ለከ ኦዘለከ ይሰግድ ኩሉ ብርክ ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጽዋ አከበ ከመ መሐረነ ቅዱስ ወልከ እንዘይብል አንትሙስ ሰሶበት ጸልዩ ከመዝበሉ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቋቂ ማርዌናዊ ተመሃይጸነብኪ በእንታሃና እምኪ ወያቄም አቡኪ ማህበረና ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬው መድኃኔ እስመሬ ህማማ ላመቱ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ወገብረ ኃይለ በመዝራይቶ ዘርኦም ለለ ያብሁ ሊላልቦም ነሰቶም ለሃያላን መናብርቲዮም አይበዮም ለቱታን ዋጽገቦም በረከቶ ለሩባን ፈንዎም ራቆም ለበውላን ወተኮ ለእስራኤል ቁሌሁ ወተዘከረ ሳህሎ ዘይቤሎ ሙላበዊን ለአብርሃም ወለዘሩስ ከላለም ግስቴፍትኒ ማይሰሩ ለሰይጣን ሙለመድን ወለተ ብርሃን እግዚአብሔር ይሬየኒ ዋልቦ ዘያሐጣኒ ውስተ ብሔር ሱር ህየ ያሐድረኒ ወሃበ ማይረፍት አጽነኒ ሜጣ ለነፍሲ ወመርሐኒ ፍኖተ ጽድቅ በእንተ ስመ ዘያሁ መኒ ሆርኩ ማይከለ ጽላሎተ ሞት ይፈርሆ ለኩይስ ማንተ ምስሌ በትርከ ወቀስታምከ ማንቱ ገሰጻኒ ወሰራኤ ከማእደ በቅድሜ ባንጻሪሆም ለለ ይሳቀዩኒ ዋጻሐድከ በቅብርስ የጽዋይ ከኒ ጽኑ ያረው ምህረተከ ይትሎኒ በኩሉ ሟይለ ህይወቴ ከመታንብረኒ ቤቶ ለእግዚአብሔር ለነዋህ መዋእል ማርያም ንጽሕት ድንግል ወላዲት አምላክ ማይምንት ሳሊተ ምህረት ለውሉደ ሰብ ሳሊለነ ሀበ ክርስቶስ ወልድኪ ይስራይ ኃጢአተነ ሳሊለነ ቅድስት ጸሎታ ለማርያም ወስለታ ያድህነን እማትወልዳ ጸሎታ ለማርያም ወስለታ ለህዝበ ክርስቲያን ይቀቦም እማትወልዳ ጸሎታ ለማርያም ወስለታ ለወለተ ማርያም ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለወልድ ለገብረ ዮናስ ይቀቦ እማትወልዳ ጸሎታ ለማርያም ወስለታ ለወለተ ኢየሱስ ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለወለተ ኪሮስ ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለጸጋ ሥላሴ ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለወለተ ገብርኤል ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለአመተ ሥላሴ ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለወለተ ማርያም ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለአስካለ ማርያም ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለህተ ጊዮርጊስ ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለወልደ ጊዮርጊስ ይቀቦ እማትወልዳ ጸሎታ ለማርያም ወስለታ ለፍቅርተ ማርያም ይቀቦ እማትወልዳ ጸሎታ ለማርያም ወስለታ ለወለተ ኪሮስ ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለአጸደ ማርያም ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለወለተ ሰንበት ይቀባ እማትወልዳ ጸሎታ ለማርያም ወስለታ ለመንበረ ማርያም ይቀባ እማትወልዳ ጸሎታ ለማርያም ወስለታ
ለወለተ ሰማይት ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለወለተ ማርያም ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለወለተ ሚካኤል ይቀቦማ ተወልዳ ጸሎታ ለማርያም ወስለታ ለወለተ ማርያም ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለመካንነ መቄዶንያ ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለሀገሪቱና ኢትዮጵያ ይቀባማ ተወልዳ በጸሎታው ባስተቆታ ወላዲት አምላክ ለቅዱስ ኤፍሬም ለአባ ሕርያቆስ ለበላየ ሰብ ለአባ ጊዮርጊስ ዘጋስጫ የተለመነች አምላክ ወላዲት አምላክ ለኛም ተለመነን። አቤቱ አምላካችን እግዚአብሔር ሆይ ስጦታቸውን መባቸውን ሁሉ ተቀብለህ የመንግስተ ሰማያት መውረሻ የዲያብሎስ ድል መንሻ ታደርግልን ዘንድ እንለምንሃለን። የሰራዊት ጌታ እግዚአብሔር ሆይ እንዲሁም በዚህ የተራዱትን ቤተሰቦች ሁሉ ለገንዘባቸው በረከትን ለሰውነታቸው ጤንነትን አድልልን። አቤቱ አምላካችን እግዚአብሔር ሆይ ለሀገራችን ሰላምን ለሕዝባችን ፍቅር አንድነትን አድልልን። የሰራዊት ጌታ እግዚአብሔር ሆይ ሰዓተ መዓልቱን ቀድሰና ባርከ የሰጠህን የአባቶቻችን አምላክ ልዑል እግዚአብሔር ሆይ ተረፈ ሰዓቱን ቀድሰና ባርከ እንድትሰጠን እንዲሁም ከእናታችን ከማምላክ ከወላዲት አምላክ ረድኤት በረከት እንድታሳትፈን እንዲህ በማለት ቅዱስ የሆነ ስምህን በጋራ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ይህድግ ለክሙ ኃጢአተክሙ ዘገበርክሙ እምንስክሙ እስከይዜ አበው ካህናት አኀው ዲያቆናት አግብርቱ አይማት በበስምክሙ ወበበስምክን ኩኑ ፍቱሃነ ወንጹሃነ ይሬስየኒ ወይሬስክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማዕደ አብርሃምን የባረኩ አጋዕዝተ ዓለም ሥላሴ ማዕዳችንን ይባርኩልን። ይህንን ታል በእውነት ወለተ ማርያም ሚዲያን የምትከታተሉ እህቶቻችንና ወንድሞቻችን ሁሉ ይህ ስራ ስጋዊ ስራ አይደለም፣ ወይም ደግሞ ቁጥር ለማብዛት አይደለም። የነፍስ ስራን እየተሰራ መሆኑን አይታችሁና ተመልክታችሁ በእውነት ይህንን ስራ ልክ እንደ ወለተ ማርያም ሚዲያ አድርጋችሁ እንድትከታተሉልን በእግዚአብሔር ስም እናሳስባለን። በዚህ ቤት ላይ በመቄዶንያ ቤት ላይ ያሉ ሰዎች እኔ ደፍሬ ነው የምናገረው፣ እውነቴን ነው የምላችሁ፣ ቀኝና ግራቸውን ለይተው የማያውቁ ይልቁንም የሚሰጧቸውን እንኳን ምግብ ለይተው የማያውቁ የእግዚአብሔር በረከቶች ሰዎች ነው ያሉ በዚህ ቤት። ስለዚህ እንደው ቁጥር ለማብዛት አይደለም፣ ሽልማት ለማግኘት አይደለም፣ የነፍስ ስራ የሚሰራበት ስራ ነውና እየተሰራ ያለ ይህንን ሚዲያ የምትከታተሉ እህት ወንድሞቻችን ሁሉ የነፍስ መሆኑን አይታችሁ በእውነት በዚህ ተገይታችሁ ይህንን ስራ እንድትሰሩ በእግዚአብሔር ስም እናሳስባለን። በዚህ ቤት ላይ ያሉ ሰዎች የአእምሮ ህሙማን ልንላቸው እንችል ይሆናል፣ እኛ ልዩ ልዩ ስጦታ ልንላቸው እንችል ይሆናል እንጂ በዚህ ቤት ላይ ያሉ የእግዚአብሔር በረከቶች በእውነት የበቁ ሰዎች ነው። እዚህ ቤት ላይ ያሉ የበቁ የሚበሉትን እህልና ውሃ እንኳን ለይተው የማያውቁ እህቶቻችን ነው እዚህ ቤት ላይ ያሉና ይህንን አይታችሁ ደግሞ እንደው የስጋ ወይም ደግሞ የምን ሳይሆን
የነፍስ ስራ መሰራቱን አይታችሁና ተገንዝባችሁ ይህንን ሚዲያ የምትከታተሉ ሁሉ ልክ የወለተ ማርያምን ሚዲያ አብራችሁ ተከታትላችሁ የነፍስ ስራ እንድትሰሩ በዚህ አጋጣሚ እናሳስባለን። ወስብሐት ለእግዚአብሔር። ቢ እዛ ጋር ደረሰ። ምስጋና ይብዛ አምላኬ፣ ምስጋና ይብዛ ጌታዬ መድኃኒቴ ኢየሱስ ክርስቶስ። እመቤቴ ምስጋናች ይብዛ።
መልካም ቁርስ አበሉን አይደል እንዴ? መልካም መዝሙሩ ግን ይግባ። መዝሙር ተከፍቶ ነው ችግር የለውም። አረ ለኔ አረ ማንቺ ተሰጥቷል እዚህ
ሁሉም ደርሷችኋል? በልታችኋል? የመቄዶንያ ይሄንኛው ግቢ ደግሞ ሌላ ግቢ ሁለተኛው ግቢ ነው። ሁሌ የምናበላበት ግቢ ሳይሆን የወደዳችሁ አይቸገርባችሁ። ዓመት ዓመት ሆኖ ያሸጋግራል። Srana